ሰላም ጤና ይስጥልን የፍንፍኔ ራዲዮ አድማጮች ዛሬ የምናቀርብላችሁ ፕሮግራም ስለ አቶ ባሮ ቱምሳ የህይወት ታሪክ ይሆናል። ቃለ መጠይቁንም ያደረግነው የሁልጊዜ ተባባሪያችን ከሆኑት እንዲሁም ግለሰቦችን ጊዜውንና ቦታውን በትክክል የማስታወስ ችሎታ ያላቸው ተንቀሳቃሽ ላይብረሪ እያልን የምንጠራቸው አቶ ኢዳው ቦሩ ነው። በዚህ አጋጣሚ ላመሰግናቸው እወዳለሁ። ተከታታዮች በተለይ ከካናዳና አሜሪካ በስልክ ቁጥር ማድመጥ ትችላላችሁ። ስልክ ቁጥሩም 1716 ነው። ልድገመው 1716-748-0835 ዩቲዩብ ላይ እንጭናለን። ራዲዮ ፍንፍኔ በማለት ሳውንድ ክላውድ ላይ እንጭናለን። ፍንፍኔ ብሮድካስቲንግ ሰርቪስ በማለት ፌስቡክ ላይ እንጭናለን። እንግዲህ በዚህ ተከታተሉ እንላለን። ሐሳብ ለመስጠት የራሳችሁንም ታሪክ ይሁን የሰው ታሪክ የምታውቁት ከሆነ ሼር ለማድረግ አዲሱን ቱል ለማስተማር የምትፈልጉ ደግሞ ዋትስአፕ ቫይበር ላይ እንዲሁም በቀጥታም ኮንታክት ብታረጉን በጣም ደስ ይለናል። ስልክ ቁጥራችን 408-687-9686 ልድገመው 408-687-9686 በተለይ ዋትስአፕ ላይ ራሳችሁን ቀርታችሁ በትልኩልን እንዲሁም ስራችንን ያቀልልናል። እናመሰግናለን። አሁን ወደ ኢዳው ቦሩ Thank you. አቶ ኢዳው ግርስልን ለጊዜ ተጠፋፍተናል። ያው የኑሮ ጉዳይ ነው ታውቀዋለህ። ለማንኛውም ጠፍተን አልጠፋንም፣ ተመልሰን መጥተናል። እንግዲህ እንደተለመደው ኢዳው ቦሩ ተንቀሳቃሽ ላይብረሪ እያልን የምንጠራ ያ ማለት ምንድነው? ብዙዎቹ ባይጻፉም አንተ በአካል ወይ ደግሞ ከቤተሰብ የሰማኸውን ብዙ ነገሮችን አስተምረናል እና ለዚህም ነው አሁንም ደግሞ አንድ እርሶ ያውቃሉ ብዬ የሚገምተውን ሰው አንስተን እስኪ እናስታውሳቸው በሚል ነው። እሱም አቶ ባሮ ቱምሳ ነው። ባሮ ቱምሳ በዚህ ምድር ላይ ኖረው ትንሽ እድሜ እንደሆነ ይታወቃል። ሆኖም ግን በተማሪዎች ንቅናቄ እንዲሁም ደግሞ በተለይ ደግሞ በኦሮሞ ሙቭመንት ውስጥ አሻራው እንዳለ ይታወቃል። እና እስቲ ይሄን ሰው በምን እናስታውሳለን? ባሮ ቱምሳ ማን ነበሩ? እርሶን ከሳቸው ጋር መቼ እና የት ነው የተዋወቁት? አንዳንድ እንደዚህ አይነት ባዮግራፊ ቢሰጡን በምን ነው የደወልኩሎት? እሺ እንግዲህ የማውቀውን ለማካፈል ምንም ችግር የለውም። ግን ከኔም የበለጠ የሚያውቁ ሰዎችም አሉ። አቦ መንገሻ አርቂቱም ከለንደን በዚህ ጉዳይ ላይ ነው በኢብሳም ቢሳተፉ የበለጠ ጥሩ ነበረ። ነገር ግን እርግጥ ነው ከ1959 ዓመተ ምህረት ጀምሬ ያው ከማቃቸው ድረስ የሚቻለኝን ለመናገር ፈቃደኛ ነኝ። መታወስም አለባቸው። አስታውሰም በኦሮሞ ትግል ውስጥ ግንባር ቀደምትነት ሚና የተጫወቱትን በተለይም ደግሞ በኳሊቲያቸው ከሰው ጋር ለመግባባት ልዩ ችሎታ ተስጦ ነበራቸውን ባሮ ቱምሳን ማስታወስና ልጠይቀኝ እርግጥ እንደውም ክብር ይሰማኛል። በጣም አመሰግናለሁ። መልካም እንግዲህ አሁን ምንድነው በአማርኛ ያደረግነው ምክንያት ምንድነው? ብዙዎቹ የኢትዮጵያን ታሪክ ሲጽፉ በተለይ ደግሞ የደርግን ሁኔታ ሲጽፉ በዛ ጊዜ የነበሩ ተቃዋሚ ፓርቲዎችን ሲጽፉ የባሮ ስም ያነሳሉና እነዚህ ሰዎች ብዙዎቻቸው ኦሮምኛ የማይችሉ ናቸውና በዚህም ደግሞ እነሱም እንዲሳተፉ ለማለት ነው በአማርኛ ያደረግነው። እንቀጥልና ታዲያ ባሮን እርሶ ለመጀመሪያ ጊዜ መቼ ነው የተዋወቁት? አንድ ጊዜ ጥያቄ ይደገምልኝ። ትንሽ ስራ አካባቢ ስላለው ድምጽ አለ። ያ ባሮን ለመጀመሪያ ጊዜ የተዋወቁት መቼ ነው ያወቁት ባሮ ቱምሳ?
እኔ በአበሻ በ1900 ለመጀመሪያ ፊዚካሊ የተገናኘ ነው በ1959 ነው ወይም ደግሞ በፈረንጅ በ1966 አካባቢ መሆኑ ነው። ግን ልጅነቴ በ1959 ነው መጀመሪያ ጊዜ ፊዚካሊ ባሮ ቱምሳን በጣም ታጋይና የኦሮሞ ነጻነትን ሆነ ሌሎችም ህዝቦችን ነጻነት በጣም ፖዚቲቭ ሆነ ወርልድ አውትሉክ የነበራቸውን ሰውዬ በዛን ጊዜ ነው ያየኋቸው። ያን ባሮ ቱምሳ ተማሪ ነበሩ፣ ሰራተኛ ነበሩ? እቺን ይንገሩን እስኪ የሚያውቁ። በዛን ጊዜ በመጀመሪያ ባሮ ቱምሳ ፋርማኮሎጂ ተማሪ ግራጁዌሽን ላይ ነበሩ። ቀደም ሲል ከአባብያ ጋር ጀነራል ታደሰ ብሩ ቤት ያንግ ሆኖ የመጫቱ ለማማበር ከሚያዘዋትሩት ሰዎች መካከል ነበሩ። አብሯቸው ይዟቸው የሚመጧቸው የነበሩትም ይመስልኛል ወደ መጨረሻም ከፋርማሲውን ከጨረሱ በኋላ ወደ ህግ ጥናት እንደገና በሌላ ዲግሪ የገቡትም እሳቸውን የገፋፉና ያሉት በበቀለ ነጢ ናቸው። በበቀለ ነጢ የሸገር ወይም የፍንፍኔ ተወላጅ ናቸው። አሁን ወደ 2 ዓመት ሆናቸው ያለው እሳቸው ነበሩ ይዘው የሚመጡት። በበቀለ ነጢ ነበሩ። አሁንም በቅርብ ጊዜ ከአንድ 2 ወር የማይሞላም ያለፉት ተሾመ ገብረ ማርያም የማጊል ዩኒቨርሲቲ ግራጁዌት ነበሩ። እነዚህ ነበሩ። ከነሱ ጋር ይመጡ ነበር። እነዚህ ሰዎች በእድሜ ይለያያሉ። ግን ባሮ ረዘም ያለና ቀጠን ያለ በጣም ረጅም የሆነ እህቱም ነበረች። እንዳውም በኦሮሞ ታሪክ ውስጥ አንሳንግ ፎር ሂሮ የሆነች ራሄል ቱምሳ የምትባልም ልክ በቁመታቸውና በቅጥናቸው ይመሳሰላሉ። መጨረሻ ላይ ባኮ አንድ ሰው ያቶ ታደሰ የሚባሉ አግብቶ ባኮ ላይ ነው ያረፈችው። ሁለቱ አብሮ ይሄዱ ነበረ። እንዳውም ይመሳሰላሉ እንጂ ሰው ሌላ ይገምን ነበር ካላቸው ቅርበት አብሮ ይመጡ ነበረ እና ኮልፌ አጠና ሰራም ጀነራል ታደሰ ብሩ ቤትም እነ ቀዲዳ ጎንፋ ቤትም መጨረሻም ላይ ከአርሲ የመጡ አሁን እዚህ ወደ ናሽቪል አካባቢ የሚገኙ ቦዶቲ ቱራ የሚባሉ ከአርሲ ከደሻሸመኔ መጥቶ ፋርማሲ ከፍቶ ወደ ውንጌት አካባቢ ይኖሩ ነበረ። እዛም ከነደምሴ ጫኔ ጋር ገና እነሱ ገና ያንግ ከባህሩ ያነሱ ናቸው። በዩኒቨርሲቲ አገባብ በዛ በጥላሁን ግርግር ጊዜ ነው የገቡት አብሮ እና ብዙ አጋጣሚ ነበረ ለማየት ብዬ ነው። በዚህ አይነት ነበረ። ኦኬ ባሮ ቱምሳ በኢትዮጵያ ተማሪዎች ሙቭመንት ውስጥ የነበራቸው ድርሻ ምን ይመስል ነበር? ባሮ ቱምሳ በራሱ ፓርቲ የተገደለው ጌታቸው ማሩ አሁን በወያኔ ከመተከል ከፊልድ ተብሎ ተማርኮ በወያኔ የት እንደገባ የማይታወቅ ጸጋዬ ገብረመድህን እንደና ደግሞ ይሄ ሽመልስ ማን ነው ንፋስ ስልክ ያስተምር የነበረው ጸሎተ ሕዝቅያስ ኢህአፓ ውስጥ በፊልድ በራሳቸው ነው የተጋደሉት። አንድ ማስታወቂያ ሚኒስቴር ይሰራ የነበረ ቀይ በጣም ወፈር ያለ ለፊልድ ስራ አካላቸው ማይመች ነበሩ። ወደ አሲምባ ገብቶ እዛው ሞቷል። ኤኒዌይ ከነዛ ጋር ቅርብ ይሄ አቴምፕቲንግ በአጠቃላይ ኢትዮጵያንም ሁኔታ በአጠቃላይ ለመመልከት ነው መፍትሄ ጋራ መፍትሄ የሚገኝ ከሆነ ብሎ በጣም ይጥር ነበረ። መጨረሻ ላይ በአቶ ጸጋዬ ገብረመድህን አምቦ ላይ በተደረገው ስብሰባ ላይ የማይታረቅ ቅራኔ ውስጥ ገቡ። አቶ ልዑል ካሳ የሚባል አሁን ወደ ቨርጂኒያ አሁን ወደ ካሊፎርኒያ ለሲስኮ ይሰራል። ወያኔን ይሄ ዋይር ታፒንግ የኢትዮጵያን ቴሌኮሙኒኬሽን እንትን ብሎ ሞደርናይዝ አድርጎ ከዚህ ከአንድ ሌላ ደግሞ ግማሽ ኤርትራዊ ግማሽ ትግራይ ሆነ አለ ከወያኔ ጋር አሁን ይሄ ዋይር ታፒንግ እና እንትኖችን በጣም እውቀትም አላቸው። ኦፍ ኮርስ የነበረ ሰውዬ አምቦ ላይ በፈጠረው በናርጋው ድንቃ ላይ ጸጋዬ ነመራ ላይ በፈጠረው እና ሀንሰሙ ሃይመላ ላይ በፈጠረው ችግር ጸጋዬ ገብረመድህን ኢፒአርፒ እንግዲህ ገና አልተፈጠረም ኢትዮጵያን ሊበሬሽን ኦርጋናይዜሽን የሚል ነገር ነው ስም ያላቸው። አምቦ ሄዶ ከመጣ በኋላ ጸጋዬ ገብረመድህን ለናሽናል ኩዌስችን ምንም አይነት ከቨሬጅ እና አኮሞዴሽን ሳይኖረው ምን ብሎ እንትን ያደርጋል። ጠባብ ቤተኞች በአምቦ ላይ ችግር ስለተፈጠሩ ይሄ ደግሞ በአንተ ቁጥጥርና በአንተ አመራር በኩል ስለሆነ ይህ ሁኔታ በአሁኑ ባጭሩ እንዲገታ የሚል ነገር አቀረበ። በአጋጣሚ በአሰፋ ፈይሳ በኩል
አሰፋ ፈይሳ ከዶክተር ተስፋዬ ደበሳይ ጋር የመንፈሳዊ ኮሌጅ ምሩቃን ናቸው። ወደ ፕሮፓጋንዳ ፊድ የሚባል ጣሊያንም አሁን አርባና ዩኒቨርሲቲ የሚባል ጣሊያን ሮም ውስጥ ወደዛ ሄዶ ገቡ ናቸው። መጨረሻ ማለት ከሰውየው ዘመዴ ናቸው። መጨረሻ ላይ በሳቸው በኩል ስብሰባው ተካሄደ። የዚህ ኢፒአርፒ አመራር ሾመኒስት አቲቲዩድ አደረገ። ከኤርትራ ጥያቄ በስተቀር ሌላ መነሳትም የለበትም የሚል ነገር በቲዮሪ ደረጃ ኢትዮጵያ ብሔሮችና ብሔረሰቦች አገር ነች ብሎ ኤኒዌይ ባሮ በዚህ አይነት ነው ዊዝድሮ ያደረገው። የኢትዮጵያ ግራ ኃይሎች በኢትዮጵያ ውስጥ በቅኝ ግዛት ወይም በስርዓት ቤት the prison of nations የምትባለው ኢትዮጵያ የብሔር ጥያቄን ከመደብ አንጻር እንጂ ከሌላ አንጻር ላለማንሳት የግራ ኃይሎች ያደረጉት ጫና ባሮን በመጨረሻ ላይ ያቺ አምቦ ኢንሲደንት ከፍተኛ ሚና ተጫውታለች። በነሉል ካሳ ግልጽ ለማድረግ ጸጋዬ ገብረመድህን የትኛው ነው ሎሬቱ ነው ሌላ ኖ ጸጋዬ ገብረመድህን ቀዌሳ በደንዲ ወይም በጊንጪ ተብሎ የሚታወቀው በደንዲ በቦዳ የተወለደ ጸጋዬ ገብረመድህን ቀዌሳ የተለየ ነው። ያ ሎሬት ነው፣ ገጣሚ፣ ጸሐፊ፣ ሂስቶሪያን፣ ሎየር ነው። ይሄኛው ጸጋዬ ገብረመድህን የኢፒአርፒ መስራች ነው። የኢፒአርፒ መስራች ነው። ከነ ጌታቸው ማሩ ጋር ከነ ጸሎቴ ሕዝቅያስ ጋር ከነ ቢኒያም አዳነ ከነ ዮሴፍ አዳነ ከነ ዮሴፍ ማን የምድር ባቡር አሰፋ ጨቦ ምድር ባቡር ሕግ አማካሪ ለመሆን ያስገደለው ዮሴፍ የሚባል ሌላ አለ እና እነዚህ አረፋይኔ ዮሴፍ አረፋይኔ ዮሴፍ አዳነ መሬት አዋጅን አብረን ከነፍቃዱ አጅራ ጋር ከነዘገየ አስፋው ጋር ከሰሩት አንዱ ነው። ያ የንግስት አዳነ እህቱ የሶን ነበር። ዮሴፍ አረፋይኔ ምድር ባቡር ሕግ አማካሪ ነበረ። አቶ አሰፋ ጨቦ ያችን ቦታ ይፈልጉ ነበረ። ያንን አባብሶ ያው ዮሴፍ አረፋይኔ ኤኒዌይ እነዚህና ጌት ጋር ይሄ ፒአርፒን ከመስረቱ ጸጋዬ ገብረመድህን ከመተከል አውራጃ ወያኔ ጎጃምን፣ ወለጋን፣ ሸዋን በሙሉ ሲቆጣጠር ኢፒአርፒ ከነሱ ጋር ምንም አይነት ትራንዚሽናል ገቨርንመንትም ውስጥ አንገባም ስላሉ ፓዊ በምትባል ወረዳ በመተከል አውራጃ ጎጃም ክፍለ ሀገር መተከል አውራጃ ፓዊ ላይ የነበረው የኢፒአርፒ ህቡ ወይም ደግሞ የምስጢር ቤዝ ወያኔዎች ያውቁ ስለነበረ እና እያልነሽ የሚባሉ ከኢህአፓ ድሮም ደላላ ሰው ለማሻገር ነበር። ኤኒዌይ ቀኛዝማች ስሜኔ ልጅ ነች። ኤኒዌይ ወደ ቦታውን ጠቆመች። ጸጋዬ ገብረመድህን ከመተከል ታስሮ አሁን የኦሮሞ ነጻነት ግንባር ህዝብ ደህንነት ወይም ደግሞ የሴኪዩሪቲ ሄድ ከነበረው ካሳሁን ሀብቴ ጎጃም ልጅ ከሱ ጋር መጨረሻ ላይ ወደ አዲግራት ተወስዶ ይሙት ይኑር የማይታወቅ ጸጋዬ ገብረመድህን ይሄ ነው እንጂ ከጸጋዬ ገብረመድህን ቀዌሳ ጋር አይገናኙም። ያ ጸጋዬ ገብረመድህን ሌላ ነው። ከአዲስ አበባ ዩኒቨርሲቲ የተመረቀ ሽመልስ ሀብቴም ያስተምር ነበረ፣ መምህር ነበረ፣ በጣም ጻፊም ነበረ። ቱ ቢሆንስ አቶ ባሮ በዚህ በኢትዮጵያ እንቅስቃሴ በዚህ ሁኔታ ውዝድሮ አረጉና የኦሮሞን እንቅስቃሴ ጀመሩ እንደማለት ነው ይሄ ነገር። የኦሮሞን ጥያቄ ከጅምሩም ከመጫቱ ለማ ከተጨቆነ ብሔር በመውጣቱ የኦሮሞን ጥያቄ ከጅምሩም ቢሆን አክርሮ ያነሱ ነበረ ማለት አክርሮ ሳይሆን አትኩሮ ያነሱ ነበረ። ነገር ግን የኢትዮጵያ ህዝቦች ሌሎችም ጭቁን ህዝቦች በጋራ መፍትሄ ሊኖር ይችላል ወይ የሚለውን ኦፕሽን ቶታሊ ያለቀለት ያደቀቀለት ነው የሚል ግምት አልነበረውምና ከኢትዮጵያ ግራ ኃይሎች ጋር መነጋገሩን አላቋረጠም እስከ መጨረሻው። የአምቦ በልዑል ካሳ አሁን አሜሪካ ውስጥ የሚገኘው ሲስኮ ኤክስፐርት ኢንተርኔት ጉዳይና የዚህ ኤኒዌይ ሳይበር እንትን በጣም የታወቀ ነው። ኢንጂነሪንግ ተማሪ ነበረ። በእውቀቱ የሚደነቅ ነው። ልዑል ካሳ የጎጃም ልጅ ነው። የቀድሞ ገዢ መደቦች ልጅ ነው። ኤኒዌይ እሱ በፈጠረው ሁከት አምቦ ላይ በ1965 በአበሻ ሰርቪስ እንደሄደ እስከ 1966 ማለት 1973 to 74 በሰርቪስ እዛ በነበረ ጊዜ ባነሳው ጸረ ኦሮሞ ሆነ አቋም ይዞ ባነሳው ጸጋዬ ገብረመድህን ይህንን ጉዳይ እንግዲህ አሁን ኢኤልኦ ኢትዮጵያ ሊበሬሽን ኦርጋናይዜሽን ወደ ኢፒአርፒ ከመሸጋገሩ በፊት የተደረገ ነው እና እዛ ሄዶ ጸጋዬ ገብረመድህን የአካባቢውን ንቅናቄ ጭራሽ የኦሮሞን ንቅናቄ ቫዮለንትሊ ጠባብ ብሔርተኝነት ነው የመደብ ጥያቄን ኢትዮጵያን ህዝብ ጋር ትግል ያዛንፋል የሚል አቋም ይዞ ደባሮ እንደ ታጣት እናንተን ተደርጎ ባህር ዳር ሆስቴል ውስጥ የሚባል ነበር ቦታው። ግንኙነቱ አሰፋ ፈይሳ ነበረ፣ ጸሎቴ ሕዝቅያስ ነበረ፣ ብርሃነ መስቀል ያን ጊዜ አልገባም ወደ ሀገር ውስጥ። ሌላ ጌታቸው ማሩ በጣም ሞዴሬት የሆነ አውትሉክ የነበረው አኮሞዴቲቭ የሆነ አርበኞች ትምህርት ቤት ከህቴ ጋር ተምሯል፣ አውቀዋለሁ። ኮሎኔል ማሩ ልጅ ነው። እነመለስ ማሩ የደርግ አባል የነበረው እሱ ታናሽ ነው።
አራት እህቶችም ነበሩት መድኃኒዓለም ትማን ነበር አንደኛው እንደውም ጓደኛዬም ነበረች ኤኒዌይ በጣም አኮሞዴቲቭ ነበር ጌታቸው እስከ መጨረሻም የግል ግድያን በኢህአፓ ውስጥ ተቃውሞ በዚሁ ነው የተገደለው ኤኒዌይ ከሱ በስተቀር ከኢፒአርፒ ውስጥ የነበሩት ሆልድ ኦን ኤኒዌይ በዚህ አይነት ሁኔታ ያ ስብሰባ ባሮን ኤግዞስቲቭ ሆነ እንትን ላይ እንዲደርስ ያለቀለት የደቀቀለት የኢትዮጵያ ግራ ኃይሎች የኦሮሞን ጥያቄ በትክክል እንደማያነሱት ተረዳ ኢቨን ኢትዮጵያ ሌሎች የኢትዮጵያ ሾቪኒስቶች የሚበዙበት ይቅርና የኦሮሞ ግራ ክንፎችና ሌሎች የኢትዮጵያ ተራማጅ ኃይሎች እነ ዶክተር ከበደ መንገሻ እነ ኢዮብ እነ ማናቸው እነ መስፍን ካሱ ቬሪ ፕሮግሬሲቭ ሆኑ ኢትዮጵያን የአማራ ግራ ኃይሎች ፌርሊ የህዝቦችን ችግር እንትን የሚረዱ የነበሩት እነሱ እንኳን ጭራሽ ብሔርን ጥያቄ አለመቀበል መይሶንም በበኩሉ እንዳውም ኢትዮጵያ ብሔር የለም ብሔረሰቦች እንጂ ካፒታሊዝም ዴቨሎፕ አላደረገም የሚል ግምጋሜ የደረሱ ያ ባሮን ወደ የተናጠለ ብሔራዊ ትግል መራው እንዴ ተገዶ ልክ ኦኤልኤፍ ተገዶ ከወያኔ ከሽግግር መንግስት እንደወጣ ሁሉ ባሮም ከኢትዮጵያ ግራ ኃይሎችን ሆነ ከኢትዮጵያ አብዮት ተገዶ በኢትዮጵያን ግፊት በደርግ ሌሎችም ደግሞ ከጫታም ሆነ ከቤተ መንግስት የጸረ ኦሮሞ አቋም ከነበራቸው ኃይላት ተገዶ ወደ ኦሮሞ እንትን ያው ሳይወድ ማለት ነው የኦሮሞ ህዝብ አድሬስ ባለመሆኑ በማንኛውም ክፍል ባለመሆኑ ያው ተጠቃሎ ወደ ኦሮሞ ነጻነት ግንባር ሙሉ በሙሉ አንድ ጊዜ የአዲስ አበባ ዩኒቨርሲቲ የተማሪዎች ፕሬዝዳንት እንደነበረ ያነበብኩ መሰለኝ yes ጥሩ ፋርማሲ ያለ የሳይንስ ፋካልቲው ነበረ እነ በቀለ ገለታ ያን ጊዜ አጠቃላይ ቼርማን ነበሩ ኡዙዋው ፕሬዝዳንት ነበር በቀለ ገለታ አሁን ሬድ ክሮስ ዋና እንትን ሆኖ ተሽሞ የነበረው ጄኔቫ ላይ እሱ በአጠቃላይ የኢትዮጵያ የአዲስ አበባ ዩኒቨርሲቲ ኃይለ ሥላሴ ዩኒቨርሲቲ ተማሪዎች ማህበር ዋና ነበረ ሌሎቹ ደግሞ እነ አሁን የሱኑ ቤልጂየም ላይ የሚኖረው እሱ ደግሞ ጸሐፊ ነበረ ባሮ በዛን ጊዜ ሳይንስ ፋካልቲውን የፋርማሲ ተማሪ ስለነበረ የሳይንስ ፋካልቲውን ወክሎ የዚሁ የኡዛ ኮንግሬስ የአመራር አባል ነበረ በትክክል በሊደርሺፕ ሌቨል ነበረ ትክክል ነው አዎ ያን ጊዜ ግን ወደ ሎ አልጀመረም ገና በፋርማሲ ላይ እያለ ነው እና አባብያ ሎ ነበሩ አንድ ላይ ሰልፍ ሲወጡ ምን ሲሉ አሁን ኢትዮጵያን ስቴዲስ እንትን ውስጥ ያሉ የፒክቸር ፎቶዎች አሉ ያን ጊዜ የነበሩት እና ትክክል ነው አዎ በኢትዮጵያ ተማሪዎች ማህበርም ከፍተኛ እንትን ብሏል ያን ጊዜ ነው ከጥላሁን ታከለ መልስ የሰጠውን ሌላ ጊዜ አነብልሃለሁ ጥላሁን ታከለ ማለት የብርሃነ መስቀል የብዕር ስም ነው በነገራችን ላይ በታገል በታጠቅ በእንደዚህ ላይ የምታዩት ጥላሁን ታከለ የሚል አርቲክል ካያችሁ ያ የብርሃነ መስቀል ረዳ ወልደ ሩፋኤል የፔንም ነው በዛን ጊዜ ለሱ ነው የሰጠው የተዘናጋ ማጠቃለያ የሚል መልስ የሚል ላይ የተጻፈውን ሙሉ ደምስም ስላለኝ ኮፒ ስላለኝ አነባለሁ ሌላ ጊዜ ሌላ ደግሞ የባሮን ማንነት ለመረዳት ከፈለጋችሁ ለለው ቲሲስ ለኤልኤልቢ የጻፈውን ቲሲስ ተመልከቱ በኢንተርኔት ላይ አለ ሁሉም ሰው አይታችኋል በጉግልም ብታርጉ ባሮ ቱምሳ ኤልኤልቢ ቲሲስ በዶክተር ፋሲል ናሆም አመራር ስም ነው የጻፈው ማንንም በተማሪዎች ንቅናቄ ውስጥ ከጌታቸው ማሩና ከባሮ ቱምሳ እኩል ይሄንን ያነሳ የለም ቲሲሱንም በዚሁ ላይ ነው የጻፈው ቲሲሱ አርኤስ ምን ይላል ባሮ ቱምሳ ጋብቻ ሲፈጽም ጋብቻው ፖለቲካዊ ነበር የሚል ጽሁፍ አንብቤያለሁ አጥወደው ይሄ የሚያውቁት ነገር አለ ጋብቻው ለምንድን ነው እንደ ፖለቲካዊ ኮንሲደር የተደረገው አይ ጋብቻው ፖለቲካ ወይም ለፖለቲካ ሲባል ነው ማለት አስቸጋሪ ነው ጋብቻው በአጠቃላይ በፍቅርም በፖለቲካም ላይ የተመሰረተ ነው አንደኛ በፍቅር የሚለው ነገር እንደማንኛውም ሴትና ወንድ ተዋደው ነው ወርቅነሽ ቡልቶ ጀርሳ የቡልቶ ጀርሳ ልጅ ነች እነ ብርሃኑ ቡልቶ እነ ከበበ ቡልቶ ብዙዎች ናቸው እነ ደምሴ ቡልቶ ሴት ነች ሚስቱ በርግጥ ከደምሴ ጋር ከሚስቱ ቀድሞ ታወቃሉ ባሮና ጀነራል ደምሴ ቡልቶ
ኃይሉ ረጋሳ ጀነራል ታደሰ ብሩ አንድ ኮሎኔልም አሉ አሁን በህይወት አሉ መሰለኝ ከበደ ሁሪሳ እነዚህ የተባሉ እነ ኮሎኔል ተሾመ ዋቄ ጥበቡ ዋቄ ማለት ነው እነ ኮሎኔል ጥበቡ ጣባ ኤርትራ ላይ አልዘምትም እነዚህ ጋር ምልሳይ አካባቢ አንጃቡ ነበረ እነዚህ ኦሮሞ ባሮን ጨምሮ እዚህ ኦሮሞ ናሽናሊስቶችና ቀደም ሲል ትውውቅ ነበረውና አንድ በፍቅርም በትውውቅም የተመሰረተ ፈቀኛ ጋብቻ እውነተኛ ጋብቻ ነው ሌላ ደግሞ ባሮ ይሄንን ኦሮሞን ኢንቲግሬሽን ቀድሞ ያስብ ነበር ሪጂናል ቫሪዬሽን ኦሮሚያ በከፋፍለ ግዛ አደንቁረ ግዛ የኦሮሞ ህዝብ በዚህ ዓለም መመሰረቱ ታልቆ አቅ ነበር ከቴሲሱ በመልከት ይችላል ዲሴንትራላይዜሽን ኔሽን ፎርሜሽን የሚለውን የልቢቲሱን ትመለከታለ ለጥላሁን ታከለ ማለት ብርሃነ መስቀል ረዳው ዘርፋይል ያጣው መሪ እና ያጣው ጦር አዛዥ የነበረው መጀመሪያ የአልጀርሱ ያጣው መስፈታ ላይ በዋናነት የነበረው ማለት ነው ኤኒዌይ በዛን አይነት የሰጠው መልስ ስታይ በመደብ ላይ ብቻ ተኮሮን የብርሃነ መስቀል ጥያቄ ራሽ የማን ነው የብሔር ጥያቄ ወይም ደግሞ የብሔር ጥያቄ ጭቆናን አላነሳም ለማለት አይደለም ሞቷል በጣም የሚመሰገን ነው ግን ባሮ በቲሲሱ ላይ ሪበታልቶ ጥላሁን ታከለ ክላስ አፕሮች to the prison of the people under this empire the prison of nations solution kanጆ በዚህ አይነት ጻፈው ትላል እሱን ብትመለከት ትረዳለና በኦሮሞ ኢንቲግሬሽን ላይ ጋራ ገበያ ጋራ ቋንቋ ጋራ መንገድ አንድ ገበያ ሬዲዮ ቴሌቪዥን የሌላ ህዝብ ተከፋፍሎ እንትን ይላል የሚለው ነገር በያጣዎች ኦሮሞዎች ብሔር ደረጃ ላይ አልደረሱም የሚለውን ክርክር በኋላም የሶንም ምንም እንኳን ብዙ ዲሞክራቲክ አስፔክት ቢኖረውም ኢትዮጵያ ብሔረሰቦች ሀገር ነች እንጂ ብሔር ሀገር እንደሆነ ያጣለስምላ ኢትዮጵያ ብሔሮችና ብሔረሰቦች ሀገር ነች ብለዋል ግን በአጠቃላይ ባሮ በዚህ አይነት ሁኔታ ኦሮሞን ኢንቲግሬሽን እንትን ኢንዲኬቲቭ የሆኑ የዩኒቨርሲቲ ንግግሮች ለጥላሁን ታከለ የሰጠው መልስ እንደዚህም ደግሞ የናአግ ትክክለኛ ስም ነው አይደለም የሚለው ነገር ነው ሴንስራን ቡድን ኢትዮጵያ የሚለው ነገር ተከራክሮታል ብንታውቅም ባንታውቅም ኢትዮጵያ ብሔራዊ ነጻ አውጪ ግንባር የሚለው ነገር የኦሮሞን መኖር አመለከተ እና ኢንቲግሬሽኑ ላይ ያተኮረ ስለነበረ ጋብቻ ፖለቲካ ይዘታለው የምትለው ነገር ትክክለኛ ነው እውነቴን ነው እና ያገሩ ሰዎች ተቋሩ ዲግሪ የነበራቸው ሴቶች ነበሩ ተናኘ ጉደታ የሚባሉ እነ ከበሙሽ ጉርሞ የሚባማት የመስጠን ልጅ አብሮ የሚያውቃቸው ሰዎች ነበሩና ከነሱ ጋር ከፖለቲካ በስተቀር ግንኙነት አልፈጠረም ወንቱን ሙከራን እና አንተን ያካሄደ ነበረው በሸዋ ኦሮሞ አካባቢ ዕውቅ ቤተሰብ ጋር ለመተሳሰር ጥረት አድርጓል ከእውነተኛ የፍቅር ጋብቻ ባሻገር የፖለቲካም አዝማሚያ ከፍ ኮንትሪቢዩሽን አለው ኮንትሪቢዩተሪ ፋክተር ነው ያልከው ነገር ትክክል ያለ ምንም አይደለም ያው ከህዝብ አስተሳሰብና ካጠናው ጥናት ያመጣበት ስለሆነ ትክክለኛ ነበረ ስለዚህ ያንንም በማድረጉ ከታወቀው የጉልቶ የርሳ ቤተሰብ የምትወለደው ወርቅነሽ ምን ነበር የምትማረው ከዛን ጊዜ ጀምሮ እሱ ደግሞ በሾፍቱ ነው የተማረው በነገራችን ላይ እድገቱ ትምህርቱ 90% ህይወቱ በሸዋ ውስጥ ነበር ይሄ ደግሞ መታወቅ አለበት ለጋገር ተወልዷል ትንሽ ብሏል ትንሽም ተምሯል ግን በአጠቃላይ በኢቫንጀሊካል እንትን የነበረው ወደዚህ ወደ ሾፍቱ መስመር ላይ ያለው እዛ ነው የተማረውና ብዙውን አብዛኛው የኖረው በሸዋ ማከል ነው ለማለት ያለ ኦኬ መልካም ወደ ፖለቲካው እንምጣና ባሮ የኢጫት መስራች ነው ኢጫት የሚባለው ፓርቲ መስራች ነው ባሮ ትክክል ነው መስርቷል ትክክል ነው ከነ ተስፋዬ አብሶ ጋር አቶ አሰፋ ጨቦም አሉበት በኋላ በተለያየ ጉዳይ ስሜን አትንገሩ ያለው ባይኩድም ነበሩ ትክክል ነው እርግጥ ኢጫትም ኦሮሞ ዶሚኔትድ ነበረ የተወሰኑ የአፋር ልጆች አሉ የተወሰኑ የወላይታ የሀዲያ የከምባታ የሲዳማ የካፊቾ ልጆች አሉ አንድ ጂኦግራፊ የነበረ በኋላ ከነሱ ወጥቶ ወደ ማለሪ የገባ በኋላ ለሪግሬሽን እሱንም የጂኦግራፊ ሜጀር ነበረ እና ኤኒዌይ ነበሩበት ግን በአብዛኛው እውነቱን ለመናገር ኢጫት ያው ሜቢ ባት ሚኒመም 80% ኦሮሞዎች ነበሩ ኢጫትም ሲመሰረት አሁን እንደ አቶ አሰፋ ጨቦ እንዳሉት አይነት ነገር ሳይሆን ለመደለል ማይኖሪቲዎችን ደግሞ በኢትዮጵያ ኢምፓየር ውስጥ
ስር የሚገኙት ሌሎችን ቤተሰቦችን ለመጠቀሚያ አድርጎ እንደመደረግ እንደዛ አይደለም። አንድ ህብረ ብሔራዊ ግንባር ፈጥሮ በአገሪቷ ውስጥ መፍትሄ የሚገኝ ከሆነ በመደብ ብቻ ተሳክሮ ወይም ደግሞ በመደብ ክላስ አፕሮች ብቻ ላለው ህዝብ እንደመይሶ እንደ ሀፓ ከማንት ማለት በአመዛኙ የብሔር ጥያቄን የህዝቦችን ጥያቄ የባህል ጉዳይን የቋንቋ ጉዳይን የተነፈጉትን መፍቶች ህዝቦች ብቻ ሳይሆን የብሔር የቋንቋ የመሬት የተለያዩ ጭቆናዎች በደቡብ ህዝብ ላይ እንትን ብሏልና በሚል እንትን የጫትን መሰሳል ሲመሰረትም ከልብ ከውቅፍትን ነበር እንጂ ለመደለል ኦሮሞችን በስሙላ እንትን ለማ አልነበረም። በእርግጥ ኦልፍ ጎን ለጎን በአንጻሩ ፓራሌል አድርጎ መስርቷል። ይሄ የማይካለ ሀቅ ነው። የአብይ መዘር ግን የብሔራዊ ዲሞክራሲያዊ አብዮት ፕሮግራም የሚለውን ነገር ከነ ዶክተር ሰናይ ልኬ ከነ ሌፌዳ ከነ ዶክተር ከበደ መንገሻ ከነ ዶክተር ወርቁ ፈረደ ከነ ዶክተር ተፈራ ገብረ ጻዲቅ የወልሶ ሰው ነው ከነ ዶክተር አክሎግ ቢራራ አሁን ጎጂ ወልድ ባንክ ነው የኮሌጅ ውስጥ ያስተምራሉ ጎንደሬ ናቸው። ማሰውን መስፍን ካሱ ለወሬ ነበሩ በጥላሁን ግዛው ምርጫ ላይ የምርጫ ቦርድ እንትን የነበረ ሴቱ አራርሶ ሶማሊያ ያገደለችው በዛ በግዲህ አካባቢ ላይ የሞተ ሰው ነው። በቆሞ አይከራከርም። ግን በሴቱ አራርሶ አማዋት ላይ የሲዳማ ወልድ አማኑኤል ዱባለና የኦሮሞ ዋቆ ጉቱ እጅ ያለባቸው ዋናው ገዳይ ግን ጀነራል መሐመድ ደፍሌ ነው። የሴቱ አራርሶ የታወቀ አውትስታንዲንግ የለው ተማሪ የነበረ የመሬትን አዋጅ ድራፍት ካደረጉት አንዱ ነበረ። ከአማራው ተራማጅ ከመስፍን ካሱ ጋር የመይሶ ነው ማለት ነው። እና ደርግ በጣቸው እጅግሩን አይኑን እያጠፋ የገደለው ፋሽስት አረመኔነት የተገደለው መስፍን ካሱ አማራ ነው። ግን በጣም ፕሮግሬሲቭ ሆነ ለመሬት አዋጅ በጣም የታገለ ነበረ። እና ኤኒዌይ በዚህ አይነት ነበረ ጫትም አመሰራቱም ትክክል ነው። ሲመሰረትም ከልብ ነው እንጂ ሌሎችን ህዝቦች ከኦሮሞ ጋር የማይለዩትን የሀዲያን ህዝቦች ወይም የሲዳማን ህዝቦች የወላይታን ህዝቦች የቡርጂን ህዝቦች የቤኒሻንጉልን ህዝቦች የጋምቤላን ህዝቦች መጠቀም አድርጎ ከበር አድርጎ የኦሮሞን ጥቅም የሚለው ነገር ሐሰት ነው። መጨረሻ ላይ ሁለቱም አልሰራም። በኢትዮጵያ ውስጥ ደርግም ባለስላሴም በአሁኑም በኦሮሞነት ለመደራጀት መፍትሄ የለም ስሩአት ኦል ሰክሴሲቭ ሪጂን። ስለዚህ ያለብን ጫትን ከለላ አድርጎ ገብቷል። ጫትን አንድ በጫትነቱ ሁለት በኦሮሞን ጥቅም አዛለ አሰክስጎ በመግባት የኦነግ መስዋዕቶችና አባላትን ነገላታ ድልቦንም እዛው አስገብቷል። ደርጎች የደርግ ባለስልጣናት ብዙ ሰዎች ስለ ጫት ሲጽፉ የባሮን ስም ያነሳሉ። ለምሳሌ ያህል ፍቅረ ስላሴ ወግደረስ በገጽ መጽሐፉ በእጅ ያለ በገጽ 357 እንዲህ ይላልና አንተ ሐሳብን ትሰጣለህ በጽሁፉ ላይ ኢጫፓ መጠሪያ ስሙን በኢጫት ለወጠ። ይህ ድርጅት ተመስርቶ በይፋ ፕሮግራሙን ያስተዋወቀው በታህሳስ ወር 1968 ሲሆን መስራቹ አቶ ባሮ ቱምሳ በግለሰብ ደረጃ የተለያዩ የሶሻሊስት መጽሐፍትንና ስነ ጽሁፎችን ከማንበቡም በላይ ራሱንም ዋና ተራማጅ አድርጎ ያስተዋወቀ ግለሰብ ነበር ይላል። ያ ትክክል ነው። ኢንፎርሜሽን ልክ ነው። ይሄ ኢንፎርሜሽን ትንሽ የተዛባ ጉድለት አለ፣ የተጎዳ ነገር አለ። አንደኛ የጫት አመሰራረት በዛ አይደለም። የጫት አመሰራረት በ1900 በአበሻ በፈረንጅ 74 ጅምር ላይ ነው። ምክንያቱም በዛን ጊዜ በቀልቻዎች፣ ወራቃዎች፣ ቃንቄዎች፣ ሙኩኩላዎች ኦልሬዲ 3ኛ 4ኛ ይሹ ወጥተዋል። በቀልቻ ባሮ ከሚያራመዳቸው አንዱ ነበረ። ወራቃ ደረሳ ቅጤና ደንቢ ዲሳሳ ነበሩ። ደንቢ ዲሳሳ ወደ ኋላ እንትን አበራ። ብልሱማዎች ደግሞ ከዚህ ሁሉ በተለዩ ነበሩ። እሱ ባለማየሁ ሰፊሳና መጨረሻ በምንም አይነት ደርግን ልክ እንደ አቋቋም ነበረ። ደርግን ፈጽሞ አብሮ መስራት አይቻልም። የመሬት አዋጁ ምኑም ቢሆን የኦሮሞን ህዝብ ይደልላል። ነፃ ተዋጊ ሰራዊትን ከኦሮሞ ገበሬ ለማግኘት ያደረገው ነው የሚል ነገር ነው። በዛ ላይ እንኳን ደርግ ያንን ብልጠት ነው ለዛ ያደረገ ሳይሆን ህዝባዊ አቦቷና መነሻው ገበሬ ጥያቄ ስለሆነ መሬት አግራሪያን ሪቮሉሽን መጀመሪያ ባክቦን ኦፍ ዛት ሶሳይቲስ ሪቮሉሽን ስለሆነ የማለቴ የሰሜኑም የደቡቡም የምዕራቡም የምስራቁም ደርግ ያንን ሲመልስ በብልጣብልጥነት አይደለም። ግን እና ለማየት ሰፊሻንትን ማንኛውም ደርግ ነካውን ትንስል በብርሃኑ ጫላ አሁን በሳንዲያጎ ላይ ማነው ካሊፎርኒያ
ሞዴል ብራኑ ጫላይ በቾ ተወላይ ነው ሎ ስኩል ከነባሮ ጋር የተወሰኑ ኮርሶችን ወስዷል። እንደውም ከባሮ ቀድሞ ሎ ስኩል ተማሪ ነበረ ከነ ጎሹ ወልዴ ጋር እና እነዚህ ሆነው ጥያቄዎቹን ብራኑ ጫላና አለማየሁ ሰፍሳ አብደታ ጉተማ እነዚህ ነጻነት ገመቹ ተነሽሯል። እነዚህ በሙሉ ተነሽሯል። ነጻነት ገመቹ ጣ ሙባረክ ይሄዳልኝ ነው እነዚህ ፈጥሞ ደርግ የነካውን ነገር እንትን አንልም ሲል እንደገና ባድልቢ አባቃዩ መጨረሻ ላይ ወንጌት አካባቢ በህዳር 3 ቀን 1999 ባበሻ ለስድስት ወር ሰዓታት ያህል ተዋግቶ በጀግንነት የሞተ ልጅ ነው። ምንም እንኳን ብልሱማ ወይም በኢፌርሲ ቢጠረጠርም አባድልቢ አባቃዩ የታወቀ የኦሮሞ ናሽናሊስት ነበረ። ኤኒዌይ ከነዚህ ጋር ያሉ ወጋር ባሮ ግጭት ውስጥ ገባ። በመሬት አዋጁ ላይ የጫት ሲመሰረት 1974 ነው። ድራፍታቸውን እንትን አድርገው የወጡት መስከረም 4 ነው 1974 ነው። ስለዚህ እዛ ላይ ክሮኖሎጂካል ኤረር አለ። በዛን ጊዜ እነዚህ ደርጎቹ እንኳን የድርጅቶችን ጉዳይ ማወቅ ይቅርና ራሳቸውን በደንብ ያላወቁ ገና በአራተኛ ክፍለ ጦር የጦር ሰራዊት የብሔራዊ ጦር የፖሊስ ሰራዊትና የኃይል አስተባባሪ ኮሚቴ ተብሎ ነበር የተመሰረቱት። ወዲያው አፈና ፍርሃት በለኮሌላ ዓለም ዘውት ተሰማ ያፈና ፍርሃት በዚህ አይነት ነው ራሳቸው ተሸማቆ ነበርና የወርቆች የሚወጣው ወረቀት የማንበብና ድርጅቶች መቼ እንደተመሰረቱ በነፍሳ በነፍቅረ ስላሴ ወግደረስ ስለ ባሮ የተደረጉ ነገሮች አንድ ክሮኖሎጂካል ኤረር አላቸው። ሌላ ስለማንበቡ ስለማክን ትክክል ነው አንብቧል። እንደውም ተናማጅ ቤተ መጻሕፍት የሚባል በእነ አንዳርጋቸው አሰግድ በእነ ኃይሌ ፊዳ በእነ አበራ ይማንአብ የድሮ ጃኖፖሎስ የሚባል መጽሐፍት እንትን ተብሎ በእነዚህ እንትን ብሎ በሶሻሊስት መጽሐፍቶች ማለት በሜሶን ቁጥጥር ሲመሰረት ባሮ ከዛ አካባቢ ከሰዎቹ ጋር ተባብሮ መጽሐፎቹን የማሰራጨት የማስገባት የማስወጣት ሮል ተጫውቷል። በዛን ጊዜ ከነሰናይ ልኬ ጋር እንትን ይሰራ ነበረ። መጀመሪያ ላይ ፓስተር ኢንስቲትዩት ነበረ። ከዛ ወደ ጤና ጥበቃ ሚኒስቴር የፋርማሲዎች መምሪያ ኃላፊ ፈቃድ ሰጪና እንትን ነው። እንደውም በዛ ጉዳይ ተከሷል። በ1963 ዓመተ ምህረት በአበሻ ለ421 የኦሮሞ የፋርማሲ ፈቃድ ሰጥቷቸው በዘረኝነት የተመሰረተ ሲል ፈቃዱ የሰጠው በዘረኝነት ላይ የተመሰረተ ማሞ ውድነ በፖሊስና እርምጃ ላይ ጽፎታል። ከፈለክ የፖሊስና እርምጃውን ገጽ የሚሰማው ህዝብ ሊያነብ ይችላል። ቅጽ 13 ህዳር 4 ቀን የወጣው ፖሊስና እርምጃን መመልከት ይቻላል። ጤና ጥበቃን የፋርማሲ ፈቃድን የሚሰጠው በወገንነት ነው ወይስ በችሎታ ነው የሚል ኦኬ። በዚህ እንቀጥልና የፍቅረ ስላሴ መጽሐፍ የህዝብ ድርጅት ጽህፈት ቤትን በማቋቋም ህዝቡን ሆልድ ኦን እንደገና ወደ ኋላ ልመለስ። ሶሪ ቆይ ይሄ ሰውዬ ብዙ ነገር አንስተዋልና እኛም በዚሁ አንዳንድ ነገሮች መነጋገሪያ ይሆነናልና ምን ይላል መሰለ ይህም ሆኖ ግን ያቋቋሙት የጫት ድርጅት ሲያራምድ የነበረው የፖለቲካ መስመር የሶሻሊዝምን ጽንሰ ሐሳብ የሚቃረን ፍጹም ጠባብ የኦሮሞ ብሔርተኝነትን የሚያቀነቅን ነበር። የጫትን አባሎችም አብዛኛዎቹ ኦሮሞዎች ስለሆኑ ለስልት ጥቂት የደቡብ ብሔር ብሔረሰቦችን አባላትም በድርጅቱ የታቀፉ ነበር። በዚህ ድርጅት የተሰባሰቡ ግለሰቦች በሀገራችን የመደብ ጭቆና ሳይሆን የብሔር ጭቆና ነው ያለው የሚል እምነት ስለነበራቸው ጭቁን ብሔረሰቦችን ነፃ እስኪወጡ ድረስ ለመታገል እቅድ ነበራቸው። የሚያንቀሳቅሱት ድርጅታቸውም ልሳን ይህንኑ ዓላማ እንዲያንጸባርቅ ታስቦ ነፃነት የሚል ስያሜ ሰጡት። የህዝብ ድርጅት ጽህፈት ቤትን በማቋቋም ህዝቡ በፖለቲካ እንዲያነቁና እንዲያደራጁ ለቃለ ምልልስነት ከቀረቡት በርካታ ግለሰቦች ውስጥ ከተመረጡት 15 ተራማጆች አንዱ ባሮ ቱምሳ ነበር። ባሮ ቱምሳ የህዝብ ድርጅት ጽህፈት ቤት አባል ከሆነ በኋላ ብዙ አባላትን በመመልመል በየክፍለ ሀገራቱ ድርጅቶችን ጽህፈት ቤቶችን ካድሬዎችን ለመመደብ ከመቻሉም በላይ የአርሲን ክፍለ ሀገር ጽህፈት ቤትን በሙሉ የባሌ ክፍለ ሀገርን ደግሞ በከፊል ለመቆጣጠር በቃ ይላል። በመጀመሪያ
ባሮ የህዝብ ድርጅት ጽሕፈት ቤት አባል አልነበረም። ድርጅቱ አባል የነበረ ድርጅቱ ማዕከላዊ ህዝብ ማደራጃ ኮሚቴ ይባላል። ህዝብ ድርጅት በዛ ድርጅት ስር ነው ያለው። በዛ ውስጥ ባሮ ቱምሳ፣ ዶክተር ነገዴ ጎበዜ፣ ዶክተር አለሙ አበበ፣ አሰፋ ጫቦ፣ ተስፋዬ ሀቢሶ፣ ዶክተር ተረፈ ገብረ ጻዲቅ፣ ዶክተር ፍቅሬ መሪድ የታወቁት አማራ የተወለዱ አማራ ናቸው። ዳን መሪድ መንገሻ ልጅ ናቸው። ከኃይለ ሥላሴ ላይ ይዛመዳሉ። በጣም የታወቁ ፌር ማይንድ የሆኑና በጣም ተራማጅ የሆኑና ሶሻሊዝም እውነት ይሰራል ብሎ ያመኑ በጣም ዲሰንትና ሂዩማኒስቲክ የሆኑ ሰው ነበሩ። ያፓ ከመሬት ተነስቶ በጸሎት ኤስቂያስ ወንድም በብሩክ ኤስቂያስ ራሱ በወንድሙ ቮልክስዋገን 427 ቁጥር እዛው ሞርጌጅ አጠገብ ገሏቸው። እነሱም ያው ተይዞ መጨረሻ ላይ ተሽኗል። ይሄም አንደኛው ልጅ የሎ ትምህርት ቤት አስተማሪ የነበሩትና የሜቶን አባል የነበሩት ወንድም እኛ ደግሞ እንትና ቲቶ ሂሩ ይባላል።